በፊልሙ መጀመሪያ ላይ የአሜሪካ ልዩ ኃይል አባል የነበረውን ክሌይ የተባለን ሰው እንመለከታለን። አሁን ላይ ክሌይ የድሮ ሕይወቱን ትቶ ሰላማዊ ሕይወት ለመኖር ስለፈለገ በንብ ማነብ ስራ ላይ ተሰማርቶ ይገኛል። እሱም አሁን ላይ የሚኖረው ወይዘሮ ፓርከር የምትባል ጡረታ የወጣች መምህር ቤት አቅራቢያ ሲሆን እሷም አሁን ላይ የበጎ አድራጎት ስራ ላይ ተሰማርታ ትገኛለች። ክሌይም በአካባቢዋ ስላለ ፓርከር በጣም ደስተኛ ነች። እናም ስራውን ሲጨርስ ማታ ላይ ራት እንዲመጣ ትጋብዘዋለች። ፓርከር በላፕቶፖ ላይ እየሰራች እያለም በስክሪኑ ላይ ላፕቶፖ በቫይረስ እንደተጠቃ የሚገልጽ የማስጠንቀቂያ ምልክት ይመጣባታል። ማስጠንቀቂያውም ችግሩን ለመፍታት በስክሪኑ ላይ ባለው ቁጥር ላይ እንድትደውል ይገልጻል። ፓርከርም ወደ ቁጥሩ ላይ ትደውላለች። ነገር ግን የደወለችው የጸረ ቫይረስ ማጥፊያ ድርጅት ላይ ሳይሆን የሀከሮች ዋና መስሪያ ቤት ነው። ነገር ግን እሷ ይሄንን አላወቀችም። እነሱም የቴክኖሎጂ ድጋፍ የሚሰጡ በማስመሰል ሰዎችን የሚያጭበረብሩ ሰዎች ናቸው። ሀከሮቹም እሷ ስልኩን በምታዋራ ጊዜ ኮምፒውተሯን ይቆጣጠሩታል። በመቀጠልም ፋይሎቿን በመበርበር የገንዘብ ልውውጦቿን መከታተል ይጀምራሉ። በዚህም ጊዜ ፓርከር በኮምፒውተሯ እንቅስቃሴ ግራ ስለተጋባች ለስራ አስኪያጁ ጋርኔት ትነግረዋለች። እሱም ቫይረሱን ለማስወገድ እየሰሩ እንደሆነና የሚያስጨንቃት ነገር እንደሌለ ይነግራታል። በመቀጠልም የባንክ ሂሳቧን ዝርዝር መረጃ ይጠይቃታል። እሷ ምንም ሳታንገራግር መረጃውን ትነግረዋለች። ከዛም አካውንቷን ስትመለከት $50,000 እንደገባላት ስታይ ትደነግጣለች። ጋርኔትም ገንዘቡን እንድትመልስ ይጠይቃታል። ፓርከርም ገንዘቡን ለመመለስ ወደ ባንክ ሂሳቧ ትገባለች። የይለፍ ቃሏንም በምታስገባበት ጊዜ ኮምፒውተሯ ይጠፋና ያላት ገንዘብ በሙሉ ይወሰዳል። እነ ጋርኔትም የቁጠባ ሂሳቧን ብቻ ሳይሆን የምታስተዳድረውን የበጎ አድራጎት ድርጅት ፈንድ ጭምር ነበር የወሰዱት። ፓርከርም ሂሳቧን ስትመለከት ከፍተኛ የሆነ ድንጋጤ ውስጥ ትገባለች። ይህ በእንዲህ እንዳለ ክሌይ ማር በመሰብሰብ ስራ ላይ ተጠምዶ ይገኛል። ለፓርከርም ማር ለመስጠት በአንድ ዕቃ ውስጥ ማር ይሞላል። ወደ ቤቷም ደርሶ ወደ ውስጥ ሲገባ የሆነ ነገር ጥሩ እንዳልሆነ ይረዳል። ከኩሽና ቢላዋ በመውሰድ ወደ ሳሎኑ ይገባል። በሳሎኑ ውስጥም የፓርከርን አስክሬን ይመለከታል። ከጎኗም ሽጉጥ ነበር። በዚህም ጊዜ ከጀርባው የኤፍቢአይ ወኪል የሆነችው ቬሮና ሽጉጥ ትደቅንበታለች። እሷም የእናቷ ሞት ውስጥ እጁ እንዳለበት ስላመነች ፖሊስ በመጥራት ታስይዘዋለች። ፖሊሶቹም ክሌይን ለምርመራ ወደ ጣቢያ ይዘው ይሄዳሉ። ቬሮናም በከባድ ሐዘን ውስጥ ሆና የእናቷን ሞት መመርመር ትጀምራለች። ቬሮና በምርመራ ላይ እያለችም እናቷ በታዋቂ ወንጀለኞች ቡድን እንደተጭበረበረች ትደርስበታለች። አሁን ላይ ፖሊሶቹ እና ቬሮና የፓርከርን ሞት ምክንያት ስላወቁ ክሌይን በነፃ ይለቁታል። በማግስቱ ጠዋት ላይ ክሌይ በቤቱ ውስጥ እያለ ቬሮና መታ በሐሰት ስለወነጀለችው ይቅርታ ትጠይቀዋለች። በመቀጠልም እናቷ እንደተጭበረበረች እና ያላት ገንዘብ በሙሉ እንደተወሰደ ትነግረዋለች። ክሌይም ይህንን እንደሰማ ጊዜ ሳያጠፋ ንብ ጠባቂዎቹ ለሚባሉት ባልደረቦቹ ደውሎ ዩጂጂ የተባለውን ሰውን የማጭበርበሪያ ድርጅት እንዲፈልጉለት ይጠይቃቸዋል። እነሱም ለክሌይ ቦታውን ይነግሩታል። እሱም ስራውን ለመጀመር ወደ ድርጅቱ ይሄዳል። እዛ እንደደረሰም 2 በቤንዚን የተሞሉ ጄሪካኖችን በመያዝ በር ላይ የቆሙትን ጋርዶች ቀጥቅጦ ወደ ውስጥ ይገባል። ወደ ውስጥም ገብቶ ከመካከላቸው አንዱን በመያዝ ከቀጠቀጠው በኋላ ዳግመኛ ለማጭበርበር እንዳይሞክሩ ያስጠነቅቃቸዋል። በመቀጠልም የያዘውን ቤንዚን በክፍሉ ውስጥ ማርከፍከፍ ሲጀምር እዛ ውስጥ ያሉት ሰዎች በፍርሃት በመሮጥ ከቦታው ይሸሻሉ። በዚህም ጊዜ ጋርኔትና ሰዎቹ በቦታው ላይ ደርሰው ከክሌይ ጋር መፋለም ይጀምራሉ። ክሌይ ግን ከቀጠቀጣቸው በኋላ አንድ ፈንጂ በማስቀመጥ ለጋርኔት ወይ እንዲሮጥ ወይ እንዲሞት የመጨረሻ ማስጠንቀቂያ ይሰጠዋል። ከቦታውም ለቀው ከወጡ በኋላ የድርጅቱ ስልክ ይጮሃል። በዚህም ጊዜ ከፍተኛ ፍንዳታ ይፈጠርና ድርጅቱ ይወድማል። ትዕይንቱም ወደ ዩዲጂ ዋና መስሪያ ቤት ይቀየራል። ጋርኔት ለአለቃው ዳንፎርዝ ደውሎ ስለተፈጠረው ነገር ይነግረዋል። ዳንፎርዝም ይህን በሰማበት ጊዜ ክሌይን ለመግደል ሰዎችን ይቀጥራል። ይህ በእንዲህ እንዳለ ቬሮና ስለ ፍንዳታው ሰምታ ወደ ቦታው ትሄዳለች። በማግስቱም ጋርኔትና ሰዎቹ ክሌይ ወደ ጋራዡ እስኪደርስ ድረስ ከተከታተሉት በኋላ የንብ ቀፎዎቹን በጥይት በመምታት ያፈራርሷቸዋል። ክሌይም እየተከተሉት እንደሆነ ተረድቶ ይዘጋጃል። እነ ጋርኔትም ክሌይን ለመግደል ወደ ጋራዡ ውስጥ ገብተው መተኮስ ይጀምራሉ። ነገር ግን ክሌይ ተዘጋጅቶ ስለነበር ወሮበሎቹን ከጀርባቸው በመሄድ አንድ በአንድ ይገላቸዋል። ጋርኔትን ግን ሳይገለው ይቀራል። እንደ ማስጠንቀቂያ እንዲሆነውም ጣቱን ይቆርጠዋል። ይህ በእንዲህ እንዳለ ቬሮና አንድ ዩዲጂ ሰራተኛ አግኝታ እያናገረች እያለ የእናቷ ቤት እየተቃጠለ እንደሆነ ደውለው ይነግሯታል። እዛም ስትደርስ እየተቃጠለ ያለው የክሌይ ገራዥ እንደሆነ ትመለከታለች። ከፍርስራሹ ውስጥም አንድ የዩዲጂ ድርጅት መታወቂያ ታገኛለች። ቬሮናም ክሌይ ከዩዲጂ ድርጅት ጋር የሆነ ነገር እንዳለው ትረዳለች።
በሌላ በኩል ጋርኔት ለዳንፎርዝ ደውሎ ክሌይን መግደል እንዳልቻሉና በምትኩ ጣቶቹን እንደቆረጠበት ይነግረዋል። ዳንፎርዝም ይሄንን ሲሰማ በጣም ይናደዳል። በዚህም ጊዜ በድንገት ክሌይ መጥቶ ጋርኔትን ያጠቀዋል። እናም ከመኪናው ላይ ያወርደዋል። ከመኪናው ፊት ለፊት ካሰረውም በኋላ መኪናውን በማስነሳት ወደ ውሃ ውስጥ ይጥለዋል። ዳንፎርዝም ስልኩን ዘግቶ ስላልነበር የተፈጠረውን ነገር በሙሉ ሰምቷል። ክሌይም የጋርኔትን ስልክ አንስቶ ለዳንፎርዝ ቀጣይ ተረኛ እሱ እንደሆነ ይነግረዋል። ይህ በእንዲህ እንዳለ ቬሮናና ማት ስለ ክሌይ መረጃ ለማግኘት በመንግስት ዳታቤዝ ውስጥ እየፈለጉ ይገኛሉ። ነገር ግን ስለ እሱ የሚገልጽ ምንም አይነት መረጃ ሳያገኙ ይቀራሉ። ቬሮናም ቅድም ወንጀል ወደ ተፈጸመበት ቦታ ትደርሳለች። እዛም የዩዲጂ ከፍተኛ አባል የሆነውን የጋርኔትን አስክሬን ከመኪና ጋር ታስሮ ትመለከታለች። በሌላ በኩል የዳንፎርዝን የደህንነት ጥበቃ የሚመራውን የቀድሞ የሲአይኤ አባል የነበረውን ዋልስን እንመለከተዋለን። ዋልስም የተቀጠረው በዳንፎርዝ እናት ጄሲካ ሲሆን እሷም አሁን ላይ ፕሬዚዳንት ስለሆነች ለልጇ ደህንነት ስትል ነው የቀጠረችው። ዋልስም ዳንፎርዝ ከንብ ጠባቂው ከሚባለው ሰው ጋር ያለውን ችግር ሲሰማ በፍጥነት የሲአይኤ ዳይሬክተር ለሆነችው ጃኔት ደውሎ ስለ ክሌይ መረጃ ይጠይቃታል። እሷም ክሌይ የድሮ ወታደር እንደነበርና አሁን ላይ ግን ጡረታ እንደወጣ ትነግረዋለች። ዋልስም ያለምንም ማመንታት ጃኔትን እንድታስወግደው ያዛታል። እሷም ክሌይን ለማስወገድ አና የተባለች አደገኛ ነፍሰ ገዳይ ትቀጥራለች። አናም ጸጥ ባለ ነዳጅ ማደያ ውስጥ ክሌይ ነዳጅ እየሞላ እያለ መታ ታጠቃዋለች። ነገር ግን ክሌይ እሷን በቀላሉ በማሸነፍ ሰውነቷን በእሳት ከማቃጠሉ በፊት ጣቶቿን ይቆርጠዋል። ከቦታውም ለቆ እንደሄደ ነዳጅ ማደያው ይፈነዳል። ዋልስ ግን አሁንም ተስፋ ስላልቆረጠ ልዩ ኃይል ቡድኖቹን ጠርቶ ስለ ክሌይ በዝርዝር ያስረዳቸዋል። እናም እሱ ለንጹሐን ሕይወት አስጊ ስለሆነ እንዲያስወግዱት ያዛቸዋል። በማግስቱን ጠዋት ላይ እነ ቬሮና የፈነዳው የነዳጅ ማደያ ጋር ይሄዳሉ። የአናንም አስክሬን ቢያገኙም በእሳት ተቃጥላ ስለነበር ማንነቷን መለየት አልቻሉም። በሌላ በኩል ክሌይ የቆረጠውን የአናን ጣት ተጠቅሞ የአናን ቤት ከፍቶ ወደ ውስጥ ይገባል። ኮምፒውተሯንም ሀክ አድርጎ የጋርኔትን ስልክ ተጠቅሞ ስለ ዳንፎርዝ መረጃ ይሰበስባል። በመቀጠልም የአናን ጦር መሳሪያዎች ሰብስቦ ወደ አንድ ህንፃ ያቀናል። ህንፃው ውስጥም ዋልስ ልዩ ኃይሎችን ቀጥሮ ጥበቃውን አጠናክሯል። ቦታውም በዋልስ ሰዎች ተሞልቷል። ክሌይም ወደ ውስጥ ለመግባት በመዘጋጀት ላይ ይገኛል። የኤፍቢአይ ቡድኖችም ክሌይ የሆነ ነገር ሊያደርግ ይችላል ብለው ስላሰቡ በቦታው ላይ ተገኝተዋል። ህንፃውም የያዘው እንደ ዩዲጂ ድርጅት ሰውን በማጭበርበር ስራ ላይ የተሰማራ ኤንኤስሲዩ የተባለ ኩባንያ ሰራተኞች ነበር። ክሌይም ወደ ኤፍቢአይ ቡድን አባላት ጋር ይቀርባል። ነገር ግን እነሱ እስራቸው እስኪደርስ ድረስ አላወቁትም ነበር። ክሌይም ጥቃት በመሰንዘር እንዳለ የኤፍቢአይ ቡድኖችን ይቀጠቅጣቸዋል። ወደ ውስጥም የኤንኤስሲዩ ሰራተኛ መስሎ ይገባል። ነገር ግን ከዋልስ ሰዎች መካከል አንዱ ስላወቀው ጥቃት ይከፍትበታል። ክሌይ ግን ፈጣን ስለነበር እየሮጠ አንድ በአንድ ይጨርሳቸዋል። በመቀጠልም የኤንኤስሲዩ ከፍተኛ ስራ ኃላፊ የሆነውን ሪኮን ያገኘዋል። እናም ስለ ኩባንያው ባለቤት መረጃ እንዲሰጠው ይጠይቀዋል። መጀመሪያ ላይ ሪኮ ለመናገር ፈቃደኛ ባይሆንም ክሌይ በሚቀጠቅጠው ጊዜ ባለቤቱ ከህግ በላይ እንደሆነና እሱን ማንም ሰው መንካት እንደማይችል ይነግረዋል። ክሌይ ግን ከእሱ በላይ ማንም እንደሌለና ንጹሃን ሰዎችን የሚጎዳ ማንኛውንም ሰው እንደሚያስወግድ ይነግረዋል። ሪኮም በፍርሃት ተውጦ የኩባንያውን ባለቤት ስም ይነግረዋል። በዚህም ጊዜ ቬሮናና ቡድኗ ቦታው ላይ ይደርሳሉ። ክሌይ ግን ከቦታው ላይ በጊዜ ለማምለጥ ችሏል። እነ ቬሮናም በህንፃ ውስጥ ባገኙት መረጃ መሰረት የሁለቱም የዩዲጂ እና የኤንኤስሲዩ ድርጅት ባለቤት የዩኤስኤ ፕሬዝዳንት ልጅ የሆነው የዳንፎርዝ እንደነበር ይረዳሉ። ቬሮናም ይህን ስታውቅ ዳንፎርዝ ብቻውን እንዳልሆነ ትረዳለች። ቬሮናና ማትም ከምክትል ዳይሬክተሩ ጥሪ ይደርሳቸዋል። እሱም ለፕሬዝዳንቷና ለቤተሰቦቿ ጥበቃውን በእጥፍ እንዲጨምሩና እሷና ማት ደግሞ ክሌይን እንዲፈልጉት ያዛቸዋል። በማግስቱም ቬሮናና ማት በባህር ዳርቻው ፊት ለፊት የሚገኘው የፕሬዝዳንቷና የልጇ መኖሪያ ቤት ውስጥ በተዘጋጀው የበጎ አድራጎት ዝግጅት ላይ እነሱን ለመጠበቅ ከቡድን አጋሮቿ ጋር ቦታው ላይ ትገኛለች። ዋልስም በራሱ በኩል በላዛሩስ የሚመራ የጥበቃዎች ቡድን ቀጥሯል። ይህ በእንዲህ እንዳለ ክሌይ እንደተጠበቀው ቦታው ላይ ደርሷል። በውሃ ማውረጃውን በኩል ወደ ግቢ ውስጥ ይገባል። እዛ ውስጥም እንዳይታይ አንድ የጭነት መኪና ስር ይገባል። በመቀጠልም መኪናዎቹ ስር ፈንጂ ካጠመደ በኋላ ተጋባዥ መስሎ ወደ ውስጥ ይገባል። ማንም ሳያውቀውም ከእንግዶቹ ጋር ይቀላቀላል። በሌላ በኩል ፕሪ ከፕሬዝዳንቷ ጋር ተገናኝቶ ስለ ዳንፎርዝ የማጭበርበር ስራ መረጃ ያቀርባል። ጄሲካም ገንዘባቸው በሙሉ ከቆሻሻ ስራ እንደመጣ ስታውቅ በጣም ትቆጣለች። ቬሮና ክሌይ ውስጥ እንዳለ ስላወቀች ቡድኖቿን
ወደ ውስጥ እንዲገቡ ታደርጋለች። ሰዎቹም ክሌይን ከበውት መሳሪያቸውን ይረቅኑበታል። እሱም እጁን የሰጠ በማስመሰል እጁ ላይ ያለውን ቁልፍ ይጫነዋል። ፈንጂዎቹን በሚፈነዱበት ጊዜ ክሌይ አጠገቡ ካለው ሰውዬ ላይ መሳሪያውን ተቀብሎ አንድ በአንድ ከጨረሳቸው በኋላ ከዳንፎርዝ ጋር ለመጋፈጥ ወደ ቤት ውስጥ ይገባል። ጄሲካም በልጇ ድርጊት ልቧ ስለተሰበረ እሱን የምታጋልጥበት ጊዜ እንደደረሰ በማሰብ ወንጀሎቹን ለክሌይ እና ለዓለም ለማሳየት ትወስናለች። ይህ በእንዲህ እንዳለ ክሌይ በቤት ውስጥ ያሉትን ፖሊሶች እየቀጠቀጠ የዋልትን ቅጥረኞች ደግሞ እየገደለ ወደፊት ይሄዳል። በኮሪደሩ ላይ ወደ ፕሬዝዳንቷ ቢሮ ሲሄድ ላዛሩስ እላው ላይ ዘለበትና ከሱ ጋር መፋለም ይጀምራል። ነገር ግን ክሌይ በቀላሉ ያሸንፈዋል። ወደ ፕሬዝዳንቷን ቢሮ እንደደረሰ ዋልስ ለክሌይ ዳንፎርዝን እንዳይገለው ይጠይቀዋል። ክሌይ ግን ሳይሰማው ቀርቶ የዋልስን ጣት በመጠምዘዝ ይሰብረዋል። በቢሮ ውስጥም ዳንፎርዝ እናቱ ልታጋልጠው እንደሆነ ስለተረዳ አንድ ሽጉጥ ከመሳቢያ ውስጥ አውጥቶ ፍሪን ደረቱ ላይ መቶ ይገለዋል። በዚህም ጊዜ ክሌይ በሩን በፈንጂ በማፈንዳት ወደ ውስጥ ይገባል። ብዙም ሳይቆይ እነ ቬሮና ከኋላው ተከትለውት ወደ ውስጥ ይገባሉ። ነገር ግን ዳንፎርዝ ፈጠን ብሎ እናቱ ላይ ሽጉጥ በመደቀን ይይዛታል። ቬሮናም ለክሌይ ጄሲካንም ሆነ ልጇን እንዳይጎዳ ትለምነዋለች። በዚህም ጊዜ ክሌይ ቬሮናን አተኩሮ ያያታል። እናም ዳንፎርዝን በአስገራሚ ሁኔታ ጭንቅላቱን በጥይት ከመታ በኋላ በመስኮት ዘሎ ያመልጣል። ቬሮናም ከጀርባው ብትደርስበትም እንዲያመልጥ ተፈቅድለታለች። ክሌይም በባህር ውስጥ ገብቶ ከቦታው ሲያመልጥ እያሳየን ፊልሙ እዚህ ጋር ያበቃል።